አብሎ ተኝቶ ድንገት ሞጣን ሳየው አብሎ ተኝቶ ድንገት ሞጣን ሳየው ምሽግ መስሎ ነበር ፋኖ የቆፈረው ይተን አን እንዳስከበረ ያን ጊዜ ቅጥል ሎጋ አንተ የሸርሙጣሊ ዳኛነ ገላገላ አይደል አንተ ጥምባታም ናው አንተ ሽልጥልጥ ሴታ ሴት ደግሞ አንተ ያለ ሰው ማትሄድ እኮ ጥምብክ ሽንታም ባላገኘ ይነደኝ ነበር ባላቀ ይገርመኝ ነበር አንተ ዝምባም አንተና እኔ እኮ በስልክ እኮ ነው የተያየን ከስልክ አልፎስ ሳክራ ወድቀህ እኮ ነው እኔ በራሴ መንገድ ነው ያገኘው ጆከርነቴን ታውቃለህ ያን ጊዜ ጆከርነቴን ታውቃለህ ያን ጊዜ እንዴት እንዳገኘው ታውቃለህ ዱባይ ላይ ራሴ ነኝ አጥልፍልፍ ያገኘው ከዛስ ምን ተባለ ዳኛው አለ ባክህ ዳኛው አለ አንተ እኔነቴን አታውቅም በሴት እንዴት አድርጌ አጥምጃ አንጥቼ እንዴት አስክሬ አዝረክርኬ ሜዳ ላይ አስተኝቼህ ያን ሁሉ ጉድ እንትን ከተባለ በኋላ ዳኜ ሞጣ ምናምን ስለው ዳኜ ለምን አረካለኝ እሺ በቪዲዮ እሱ ጋር ያየኝ አይደል በስልክ ከዛ በኋላ እኔን አግኝተኛል በአካል አግኝተኛል አንተ ዝምባም ሳታቀኝ እኮ ነው ቁማር የሰራው ዳኜ እኮ የነብስ አባት ነው ዳኜ ዱባይ መኖር ልታሳም ነፍስ ሚሊዮን ነው ዱባይ መኖር የሚያውቀው ኦኬ እኔ ዱባይ መኖር መናገር ፈልጋለሁ እኔ ቀድሜ ተናግሬያለሁ ቀዳዳ ሸለፈታ ኮፒ ሊንክ ታባርጋንች አንተ ግን ተጫውቼብሃለሁ እኮ በጣም ነው የተጫወኩበት ግን ቶ አማራ ነው ምንድነው ያልኩህ ማገጣት ወጥቼ ዘመረን ይቅርታ ጠይቃለሁ በጆሮ ነው አይደል የነገርኩህ እንዴት ነበር የበዳችህ ግን ንገረኝ እስኪ እንዴት ነበር የበዳችህ ከዛስ ሁለተኛ ላገኝ ስትለኝ አላገኝህም ሳታቀኝ ነው ያገኘኝ በጭራሽ በህይወት አታገኘኝም ነው ያልኩህ ብያለሁ አላልኩም ይሄን ሪከርድ አወጣዋለሁ ላገኝ መልሰ ስትለኝ ስልክ ቁጥሬን ስትል አልሰጥህም በምን ስልክ እንዳገኘው ታውቃለህ አንተ ዝምባ ሜዲካል አለች ከዛስ መልሼ ላገኝ ስትለኝ ምንድነው ያልኩህ አታገኘኝም ነው ያልኩህ ሰርችላለሁ በደንብ አድርጌ አስበድቻለሁ ናስኪና አላደረገም በላ ለፊት ቁመት ተከራከር ስልክ ውስጥ ያለውን ሁሉ እንደወሰድኩት ታውቃለህ ምን አቅለን ታውቃለህ አንተ ሁለት ሻት እኮ ስደፋ እኮ ነው ባናት ጠረጴዛ ላይ ይወድቅ አንተ የቦርኮ ልጅ ተከፍሎ እንደምትሰራ ተከፍሎ እንደምትሳደብ አታውቅም አንተ ካድሬ በጎጃም ስለመደበቅ የመጣ ደንቆሮ እናት ትበዳለህ እኔ አባት አልወለደኝም እያልኩ ነው አንተን ካላዘ እና በዚህ ሁለት ቀን ዘመነን ይቅርታ ካልጠየቅ ካለቀ አንድ ጥይት መተኮስ ማትችል አንተ አንድ ሲኒ አረቂ ጠጥተህ የምትንገዳገር ደንቆሮ ከኔ ጋር እኩል ታወራለህ እዴ ሞጣ ደፍረኔን ተናገርክ ወላሂ ሞጣ ምስሌም ፊቴን ለአንድ ሰከንድ በዳኘ ስልክ ነው ያየኝ ይሄን ሁሉ ነገር ሳረገው እኔ መሆኔን አያውቅ ምስሉ ምን አይነት ድም ላይ ታለው ማየት አይችልም እኔ ሳገኝ እኮ ሰክራ ልጅቷ ስደውልልህ ና የምፈልግበት ቦታ ና ስትልህ ቀጥ ብለህ እኮ ነው ካንዳ እንዳመጣው ከዛ ሴት ይዤ ነው የገባሁት ነጮች ክለብ ላይ ነው ይዤ የገባሁት አስፎንዲጄ እኮ ነው ቂጥን ያስለጠለጥኩ አንተ የግም ልጅ እኔ ጋር እኩል ትነጋገራለህ ምኔ በጣም ከማከብረው ወንድሜ ጋር ልታጣላይ ስለሞከርክ እኔ በምንም አይነት መንገድ እኔ ደውሎ አሁን እረፍ አለኝ አይደለ ሞክረኝ ነገ ሂድብኛ ነገ ግን እገባለሁ መልሼ አንተ የገረድ ልጅ እናትህ ልብዳለ እኔ በዳኛው አልደራደርም አንተ ጥምብ የገረድ ልጅ አሳያለሁ እያልኩ እሄድብሃለሁ ብሪጅስቶንንም ገና ጉዷን አወጣዋለሁ እኔን አትችለኝም እረፍ የአማራ ታጋይ የለም በቃ ካሁን በኋላ ምንም የሚመጣ ጉዳይ የለም ዘመቻ ንጉስ ሚካኤል ብለናል አካውንቱን በዚህ በሁለት ቀን እናዘጋዋለን መረገጥ አለበት አካውንቱን እናዘጋዋለን አለቀ አዎ ይሄ ምንም የሚመጣ ጉዳይ የለም አንድ ጊዜ ተወቆይ ዳኛኔ አሁን ደውሎ ስለሰደበኝ አጣው እኮ በግልጽ ይሄ ብሽቅ ማለት ነው ለኔ ተውና ዳኛው ጋር ነው የሚኖረው እናት ለብያ ዳኛው አለ እኮ ንጹህ አማራ እኮ
ዳኛ መንግስት ነው ትላለህ አባቴ። ላሳየው እና ተመለስና አሁንም እጋብዛለሁ። አሁንማ የራሱ ክለብ አለው። ይኸው ለጠፍኩልህ። ይሄ ዳኛ ክለብ ነው። ሂድ አንተ ዝምባም የለቃቃ ሜዳ ልጅ። እኔ እኮ ነኝ የከፈልኩለት እኮ ዳኛ ጋር የተገናኘን በኋላ ዳኛው አለን። እኔ ነው ስለ ዳኛም ምን ተውሱ። እኔ በራሴ መንገድ አግኝቼ አሽለጥልጬው ስንት ነገር ካረኩት በኋላ ዳኛ ነው እባክህ ተው። በስልክ አገናኝን በቪዲዮ ደውሎ ይሄን ሊታውቀዋለህ አሉ። ተገናኝታችሁ አታውቁም? ዱባይ ውስጥ እረፍ ጆከር ነው አለው። ከዛስ ፈታው አይደል? አንተ ግማታ ሳክሮ ወድቆ እኮ በሴት እኮ ነው ፈልጌ እኮ ያገኙት በሴት ይሄ ገረድ። ያን ቪዲዮ እኔ ስልኬ ጠፍቶብኛል ሞት አልኩት እንዲረጋጋ ብዬ። ብርጅስቶን ደግሞ ፎቶዋን የዛሬ ስንት ዓመት አማራን ዘመነን ስትሳደብ ነው ይሄንን ፎቶ ያወጣውባት። አለቅም ዘመነ ካሴን ወጥቶ ይቅርታ ካልጠየቀ አለቀም። አንፋታው ምን እንትን አይመለከተውም፣ ማንንም አይመለከተውም። በዛም በኩል ማከብሮ ትልቅ ሰው አለ፣ ማንንም አይመለከተውም። ማንም ሰው ወጥቶ ይቅርታ ካልጠየቀ አማራን ይቅርታ ዘመነ ካሴ ማረ ብሎ ድንጋይ ተሸክሞ ይቅርታ ካልጠየቀ እኔ አለቅም። አንተ የግም ልጅ ጎጃም ልጆች እኮ አንተ አንለቀም። አንደዚህ ከማስመሰል ጀግናዎች እኮ ናቸው። አንተ ግም የግም ልጅ የአማራን ትግል ለመበታተን የመጣ ደንቆሮ መቼም ማል እኔ ነኝ ልኩም ማስገባው። ተውት ለኔ ካሁን በኋላ መጣው ሶላት ሰግጄ ተጨርስ። ሚውት አርግና እንዳወር ወጥወጥ ይሄ ዳኛው አለ ክለብ ነው። ምን አባት ያመጣል? የኔን ዱባይ መናገር ምን ልትበቀለኝ ላጠፋልህ ስልኬን አይደለ? አንተ የግም ልጅ አንቺን ቆይ እሱን ተወው ስላለኝ አንቺን አልተውሽም። አንቺ ግማታ አንቺ አካለ ጎዶሎ ቁላ 30 ቀን በአርቲፊሻል ቁላ የምትበጅ ደንቆሮ ብርጅስቶን የምትባይ አንቺ ከብት። አንቺ ማለት እኮ እንስሳ ወስፊ አቋም የበረሃ ትል የመሰልሽ ሴትዮ አንቺን አሁን የሚበዳ ሰው አለ? አንቺ ግማታም ቅርናታም የቦርኮ ልጅ ሼሌ መንደር ሼሌ በቁላ ጥማት የተቸገርሽ እስስት ተርባከኔ በቪዲዮ ወጥቼ ማውራት እችላለሁ። ማናባ ምን ልታደርገኝ አንተ ዝምባ ቡጣ። በጣም ክብር ያለኝ ሰው ሙቼ ለወገኔ ሙቼ ራሴ መስዋዕትነት አድርጌ የምሰጥ ሰው ነው። ናምጣልኝ እስኪ እንዳንተ እኔ አንተ የቦርኮ ልጅ መግባት የፈለጋቸው አበባ ላኩ። ብርጅስቶን መርገጥ የፈለገ ብርጅስቶን ዳኛ ይምጣ ራሱ አንተ የሌላ ዳኛ ከዳኛው ጋር ጋር ያገኘው አንተሰን አያ ዝርክርክነት እዚህ ዝርክርክነት እዚህ ድረስ ባለጌረ ምን ለዚህ አንተሰና አውጣው አለ ሴት አውጣዋለሁ። እናት አንተ ሌባ የታባ ታቀኛለህ ፊቴን ሁሉ እኔ ኮራትህን ሁሉ ጋብዣለሁ። ገንዘብ አልባ እኛ አይደለን ገንዘብ ከፍለን እናትና ፈርት ብላ አንተ ሆዳም የታባ ሰው አንተንም ትጋብዘኝ ቅሌታ አዋርዳለሁ። የበደሃ ሲሳቀር ምን አባታ መጣለ ግማታ ብርጅስቶን አየሻል። ይሄ ፈሳ ትግሬ ነው ሌባ ነው እያልኩ እኮ ነው። ሌባ ተከፍሎ ወታደሮችን የምትሳደብ ቆማጣ ትግሬ አሳይ ፊት አባህነን አንተ ዘና ምን አባት አመጣለህ? እኔ እኮ እመጣልሃለሁ ከፈለኩ ዱባይ እኮ አንተን የምታቆመኝ አንተ ቅዘናም ልጅ አንተ አጋሜ ዳኛው አለጋ አንሽንታ ከዳኛው አለጋ ነው ያለው። እናቴ ስትሳደብ ዳኜ አንተ ተከፋይ ሽንታም ውጣ ምንም አታመጣም። አለቀም እያልኩ ነው። እስከ በዳው ሴት ነው የማመጣልህ። አንተ ውጣ እባክህ ውጣ። የተለቀ ዝምባ በማና ባዳገኘው ታውቃለህ። አንተ ቅማላም አሳይ። አንተ ቅማላም ዱባይ መተህ ሴት ጋር ስትጃጃል የነበርክበት ምንም አታመጣም አልኩህ። እኔ ያከበርኩ በእነዚያ ሁለት ትልቆች ሰዎች ነው። ፎቶ ነው ልፋጫም እንዳንተ ተከፍሎኝ የምዋጋና ወጥቼ እንትን ምን ይመስላል? አንተ ተከፋይ ትግሬ ነህ። በደምብ በቪዲዮ ነው ያወራሁት። ታውቀኛለህ። ማን ጋር እንዳወራሁ ታውቃለህ። በማን ስልክ እንዳወራሁ አውራሁ። በማን ስልክ ነው ያወራሁ?
አራሁ በማን ስልክ በቪዲዮ አላወራሁም። አታውቅኝም። ምን በማን ስልክ እንደወራ አታውቅኝም። ለምን አናገራለሁ? ራስህ ታውቃለህ። ውርደታም አንተ ስትነካ ነው አማራ ነህ ብዬ መጥቼ ቆምኩልህ እኔ ነኝ። አይ አይደለ እሱን ተው። ትግሬ ነህ ዝርክርክ። አንተ ታጋይን የምትሳደብ ቆሻሻ ደግሞ አንተ ብሎ አማራ አመጣላለሁ። እስከደረሰ ማን እንደሚቀርብ ከማና ባጎን መጣ በማን ከዳኛው አለጋ ነው ያለው። የአማራ ንጉሥ ጋር ነው ያወቀኝ። እኔ ዘመረኛ አለጋ ነው ያለው። አንቅዘና ዳኛ ይምጣ ራሱ አንተ ሬባ ዳኛ ነው ከዳኛው አለጋ ነው ያገኘው። አንቅዘና አይ ዝርክርክነት እዚህ ዝርክርክነት እዚህ ባለጌ ነው ምን ለዚህ አንቅዘና አውጣው ካለ አውጣዋለሁ። እናትህ አንተ ሌባ አንተ ሌባ የታባ ታውቀኛለህ ፊቴን ሁሉ እኔ ኮራትህን ሁሉ ጋብዣለሁ። ገንዘብ አልባ እኛ አይደለም ገንዘብ ከፍለን የላክ እናትና ፈርት ብላ አንተ ሆዳም የታባ ሰው አንተን የምትጋብዘኝ ቅሌታ አዋርዳለሁ። የበዳሴ ሳቀረለ ምን አባታ መጣለ ይሄ ግማታ ብርጅስቶን አየሻል። ይሄ ፈሳ ትግሬ ነው ሌባ ነው እያልኩ እኮ ነው። ሌባ ተከፍሎ ወታደሮችን የምትሳደብ የምታውቁት በዚህ ነው። ይሄ ሹፌሩ ነው። ኦኬ ይሄን በቁጥጥር ስር ማድረግ ይችላሉ። ዛሬ ጆከር ሚሉህ ዘገየ ገብረ ጻድቅ ይሄውና አለ። ያው ይሄ ሹፌሩ ነው። ሾፌሩን በ30 ደቂቃ ውስጥ ማፈን እንችላለን። ኃይል አለን እኛ። አንቅዘናም ያንቺን ፎቶ ነው ብሎ እያሳያል የሚጮህ እኔ ማት መረጃ አለኝ። ጅል ስለሆነ ነው። እኔ የሱ ቪዲዮ አለ ከሴቶች ጋር የሚገርምሽ ታውቁኛላችሁ። እኔ ከዚህ በፊት ብዙ ጊዜ ለሰው እኔ ወጥቼ እንደዚህ መልስ መስጠት ምናምን አልፈልግ። ቀስ እያልኩ እያሳየኋችሁ ነው። ይሄ ምኑ ነው? ይሄ ጆከር ሹፌር ነው። በአማራ እንግዲህ ለሴት ገንዘብ መኪና ገዝቷል። ይገርምሻል። ሾፌር ይኸውና እንኳን አንተን ሹፌርን አውቀዋለሁ ስል ነው። እየሰማ ነው ዘገየ። ገና የአባትን ፎቶ አመጣዋለሁ። ይሄው ሹፌር ይኸውና፣ ይሄን ሹፌርን በ24 ሰዓት ውስጥ ማፈን ይቻላል። አንቅዘና ያንተን መኪና ማቃጠል ይችላለሁ ማለት ነው። ከነ ሹፌር አመድ አደርገዋለሁ ብፈልግ። የአማራ ጠላት ትግሬ ስለሆንኩ ሾፌሩም ይሆናል። ያንተ ሹፌር አለም። ውሸት ነው። ግባና ተከራከራው። አይደለም ቃል ካሳያለሁ። ቃጥ በዚህ ጉዳይ ላይ ብርጅስቶን ሞታ እኛን ከኛ የሚያመጣው ነገር የለም። እሺ አፖስቶሊክ ቀጥል። ሜሪ ማለት አያመልጥም። ፎቶ የሆነ ፎቶ በውስጥ መስመር እየላኩልኝ ነበር። የሱ ፎቶ ደግሞ የቅድሙ ፎቶ ነው፣ በተቃራኒ ሌላ ቦታ የተነሳው ፎቶ። እንዴት አንድ ጊዜ ላውጣው ልውጣና ታስገባኛለህ? ኦኬ ይሄ ነው የዘገየ ገብረ ጻድቅ ሾፌር። ይሄ ነው አሁንም መኪናውን የሚነዳለት ይሄ ነው። ሾፌር ሊገደል ነበር የሚለው ሾፌሩ ፋኖን ያስመታ ስለነበር ነው። ገብቷቸዋል። ብልጽግና ሆኖ ፋኖችን እያስመታ ስለነበር የኔ ሹፌር ከሞት አመለጠ ያላችሁ ይሄ ነው ጆከር። ታርጋ ላምጣላችሁ፣ የመኪናውን ታርጋ። አንተ ቁልቋል ለቃሚ አጋሜ፣ እኔ እየተከታተልኩ ዱባይ ሁሉ እንደነበር አላወቅም። አንተ ስለነቃውብህ ነው። አማራ ነው ብለው ነው የደገፍኩ፣ ግን ተጠራጥሬ የሁሉ መረጃ እየሰበሰብኩ ነበር። ገና አመጣልሃለሁ። ሾፌርን ይዤዋለሁ ስል ነው። አንተንም እንደዚህ አድርጌ ነው አንጠልጥዬ ማጠፋ አጠፋለሁ። ከግንብ ጋር ነው እየተጋጨ ያለው ማይ ፍሬንድ። ኢሪዝ ሞጣ ይለዋል። ሞጣ ነኝ እኔ ሞጣ ነኝ። ዳኛው አለ ሲያስቀረህ አያለሁ። አንበስባሳ ካድሬ ትጠፋለህ ዘገየ። ገና ወንድምን ደግሞ ላሳይህ ከነመታወቂያው። አባትክን ላሳይህ፣ እናትክን ላምጣት። ከካም ትግሬ ይሄ የዘገየ ሾፌር ነው።
የዘገየ ሾፌር ታርጋ ሁሉ አለ፣ መኪናው አለኝ አለባ የአረብ ሀገራቶቻችንን ዘርፈህ ያጠራቀምከው ገንዘብ ነው። ከየት አባትክም አላመጣው። ቅድም ደግሞ የዳኘ ዋለን ክለብ ታሳያለህ። መጎረር ያንተ እኮ አይደለም የዳኘ ነው። አንተ ከየት አባት አመጣለህ? በየትኛው እውቅና ነው? በየትኛው ገንዘብ አጠራቅመህ ነው? አንድ መኪና ግን ገዝተሃል። እሱም ይሄው ሹፌር ይሄውና ሹፌርን በቁጥር ስራ አድርጌዋለሁ። አዎ ሹፌር የት እንደሚተኛ አውቀዋለሁ። ቅዘና ይሄን አፍኜ ስወስዶ በፋን ነው አንተ ትመጣለህ። ግን እዚህ ጋር አንድ ነገር ወንድሙን ቆይ ደሴ ያለው ወንድሙን ደግሞ በኋላ እመጣላቸዋለሁ። አለቀውም። እዚህ ጋር አንድ ነገር ላስገነዝብ ጥቂትና ነው የሚያፍንብኝ እያለ አይደለ? እኔ ክፉ ነኝ። እኔ ነኝ የማፍነው ያንተን ቤተሰቦች። ልንገርህ አቅም አለኝ። ቤተልሔም ዳኛቸው የምትባል አንቺን ከነ ቤተሰብሽ ማፈን እችላለሁ። ዛሬ ያቋቋምኩት ፋኖ ታዲያ ለመቼ ነው? እኔ ክፉ ነኝ እያላችሁ? አዎ ክፉ ነኝ። ለጠላት ያልተኛ ለአማራ ጠላት አልተኛ። ቀዳዳ ይሄ የኔ ሹፌር አይደለም ካልክ ተከራከር። ብርጅስቶን ለማስገደላል ፎቶ አጠቅ ፊቷን እኮ ያንቺ ፊትሽን እኮ አጣውት ነው። ስፖርት ሰሪ ነው በአጋጣሚ የወሰዱት ኮቪድ ጊዜ ማለት ገብቶሻል። እኔ እኮ ራሱ ይሄን ፎቶውን አውርጅ ብዬሻል፣ ታስታውሻለሽ? ያኔ ነው ጠላት መሆኑን አንቺን አያቅሽም እኮ ግን ያንቺን ፎቶ አውርዶ ይዞ ነበር። ተግባባ። ትግሬ ስለነበር ነው አንቺ ብለሽ ነበር። ትግሬ ነው ብለሻል እኮ አንቺ። ፎቶ የሚለው ያ የወጣ ምን አንቺ አይደለሽም። ይሄ ከኔ ጋር ያለው ፎቶ አንቺ አይደለሽም። ያኛው ግን የስፖርት ላይ ያለሽ ምናምን ያንቺ ፎቶ ነው ያወጣ። ምን የሚካድ ነገር የለውም። ግን ይሄን ካረገ አማራዎች አስቡ። ይሄ ሰው ምን እያረገ ነበር? ሊገላት ያስብ ነበር፣ ሊያስገድላት ያስብ ነበር። እሱ ተደብቆ ስለሚያወራ ወራው ትላለህ። ቅሰና ወንድም ግን ነው ለመግደል ያጠመድከኝ። አለቀ። ይሄ ጆከር የሚባል ወራዳ የእናቱንም ስም ይበዳ ቆሻሻ ባለጌ መረን የለቀቀ ወራዳ የእስልምናን ሃይማኖት ያዋረደ በቪዲዮ እስከሚወጣ አይቆምም። ፖለቲካው ይቀጥላል። ውጊያው ሼር አድርጉልኝ ሁላችሁ። ቀጥል። በዚህም ሸፍነህ ነው የምትንቀሳቀስ። ሪኳውቃል ደበደበኝ። እኔ ስቅ ነበር በወዴ እንደዚህ ያስትለኝ ወራዳ አውቃለሁ። አማራዊ ሞራል የተፈታትነው ነው። ወይ አማራ ስለሆንክ አየህ፣ እኔ እንደዚህ ነበር ወንድሜ እንድስትለኝ ተፈታተነኝ። የአማራ ሞራል ልመታ እኮ ነው። በጣም አደገኛ ነኝ። ልመትቼ ልመለስ ማለት አይ ልትወው። ይሄ ከብቴ ነው። ዳኘ ከብቴ ስለሆነ ስሙም ከብቴ ነው። ልትወው ብዬ ተውኩ። አንለቀቅም። አንተ ባለጌ ዘመነን ያድን። እስኪ እንግዲህ ያድን። አንተም ዘመነን አድነው። ቅዘና ሙሉ ደግሞ እናንተ ወንድነት አንድ ቀን ጥይት ተኩሳል። እኔ ግን ተኩሻለሁ። እዚህም ተኩሳለሁ። ቅዘና እኔ እንደናንተ ጉራ አልቸረችንም። ፋቲክ ለብቻዬ ጀግና ነኝ። መትረጌስ አልታጀብም። እኔ ሽጉጥ እኮ እዚህ በጎኔ ይዤ አይደለም ለማንም። ቅዘናም ደግሞ እኔ ልፈራን? የሽፈራው ገርባው ልጅ እኔ አዳም እንግዳ ልጅ ማንም ፈራን? ቅዘና የኔ ወገን አታውቀውም። ካፈር ውሃ እናት ከቆማ ፋሲለደስ ከስቴ ደብረ ታቦር እስከ ሞጣ እስከ ቢቡኝ እስከ አረፋ እስከ እኔ ዱባይ ሂጄ ወንድሜ ዳኘው አለ የሌላ አበሻ ቤት ቪላ ቤቱ ዝግ ቤት ነው የወሰደኝ። ብቻችንም ስለሚወደኝ እኔም ስለምወደው አምኜው ነው የሄድኩ። ጆከር ሲመጣ ግን አስታውሳለሁ። እሱ ከተናገረ መረጃውን ልጅቷ ስትመጣ አንተ ላክ ሲባል ስልክ ስንስል ሰጠን አመጣናት። ሎኬሽን ልከን አላለም። የዛኔ ሳስብ የለጠፍኩላችሁ ፎቶ እሱ ነው። አይገርማችሁ? ቁጭ ብሎ አልዳር ላይ መጣ። ሰላም አለ። ተዋወቀኝ። ማን ነው አልኩት። ኮስተር ብዬ ማን ነው አልኩት። አይ የቤት አማራ በጣም ጥሩ ሰው፣ በጣም ጥሩ ነው። በአጋጣሚ ና ብዬው ነው እንዲዝናና ፈልጌ ነው። ዳኘ ስልክ ቪዲዮ መክፈት አይቻልም፣ ፎቶ አይቻልም። ቪአይፒያችን ነው፣ እንዝናናለን። እኔም ደስ ያለኝ እሸላለሁ፣ እጨዋታለሁ። ኦኬ
ያቺ የተባለችው ልጅ መጣች። ዳኘ ጋር ነው ቁጭ አለች። እግዚአብሔር አመጣታለሁ ካስፈልግ። ይሄ ሰው ግን ይቁነጠነጥ ነበር፣ ይገባ ነበር። አይኑ ጠበብ ያለች ናት። ይገባል፣ ይወጣል፣ ምን ይላል? እኔ ተጠራጥሬዋለሁ ምንድን ነው እያልኩ። በኋላ ግን ተውኩት። አያወራም፣ አይናገርም፣ አይጋገርም። ትንሽ ነው የሚያወራው። እንዳይለይ ነው ለካ ድምፁ ይታወቃል። የአማራ ፖለቲከኞች ጭካኔ፣ ሴራ በጣም 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 አስክራችሁ ሴት ታመጣላችሁ። አስክራችሁት መርዝ ናችሁ። መርዝ ቆሻሾች ናቸው። መቤቴን ቆሻሾች አዋርደውት ሄዱ። በጣም 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 ክፉ ናቸው። አቤት እመቤቴ ድረሽ፣ እመቤቴ ድረሽ። በስመ አብ የአማራ ፖለቲካ በስመ አብ። በኦሮሞ እንደዚህ ተንኮል የለውም። የትግራይ ፖለቲካ እንደዚህ ተንኮል የለውም። እመብርሃን ድረሽ። በስመ አብ በስመ አብ የአማራ ፖለቲካ እኔ አብኩት አብኩት። በእውነት ከአማራ ፖለቲካ የማይሻል የለም። እንዳየሁት ከሆነ ከአማራ ፖለቲካ እመቤቴን የማይሻል የለም። አምቻለኝ ሚስቱን ትዳሩን ምኑን ልታመሰቃቅሉ በሱ አጠጥታችሁ መርዝ አርጋችሁበት ይህን ህይወቱንም አጥፍታችሁን ነበር።